እውነት የአርሰናል ድል ለኢትዮጵያ ምኗ ነው? እውነት የአርሰናል ድል ለኢትዮጵያ ምኗ ነው? ሰሞኑን በተለያዩ የሶሻል ሚዲያ አማራጮች ስለ አርሰናል የእግር ኳስ ክለብ ማሸነፍ፣ በኢትዮጵያ ውስጥ ስለተደረጉ የአርሰናል ድል መግለጫዎች በህዝቡ ዘንድ ሲዘዋወሩ የተመለከትናቸው የተወሰኑ ቪዲዮዎችን አየንና የትዝብት ሀሳባችንን ልናጋራ መጥተናል። እውነት ለመናገር የሰው ልጅ በተለያዩ ዘዴዎች ትርፍ ጊዜውን የመዝናኛ ጊዜውን ያሳልፋል። እኔ በግሌ እግር ኳስ እንዲጠነክር፣ እግር ኳስ ላይ ያሉ ልጆች ታዳጊዎች እንዲበረቱ የማበረታታ አንድ ኢትዮጵያዊ ነኝ። ነገር ግን ከሰሞኑ የተመለከትናቸው የተወሰኑ የአርሰናል የድል መልእክቶች፣ በቪዲዮ የታጀቡ የቪዲዮ መልእክቶች ትንሽ አስደንጋጭ ሆነው አግኝቻቸዋለሁ። ምክንያቱም አሁን ላይ አገራችን ውስጥ ብዙ የሚደነቁ ብዙ ለሀገራችን መድከም ያለብን ጉዳዮች አሉ። ስለ ሀገር አንድነት፣ ስለ ሀገር ፍቅር፣ ስለመተባበር ብዙ መትጋት ሲገባል። ነገር ግን በሰሞኑ የተመለከትናቸው የአርሰናልን ድል ምክንያት በማድረግ የተዘዋወሩ ቪዲዮዎች ብዙዎቹ አስደንጋጭ ሆነው አግኝተናቸዋል። የተለያዩ ሰዎችም የራሳቸውን ግርምት ያዘለ አስተያየትና ምክርም ሲለግሱ ተመልክተናል። እውነት ለመናገር እኛ ኢትዮጵያውያኖች የራሳችን ባህል፣ ታሪክ፣ ማንነት ያለን፣ ሀገራችን ደግሞ ረዥም ታሪክ ያላት የአምስት ሺህ ዓመት ታሪክ ያላት የራሷ የሚወራ ወግ፣ ባህል፣ ልማድ ያላት ሀገር ነው ያለ። እንዲሁም ደግሞ ቅኝ ያልተገዛች በየትኛውም የውጭ ሀገር ስር ያልሆነች እስካሁንም ድረስ ታሪኳን የጠበቀች ሀገር ናት። ነገር ግን አሁን ላይ የምንመለከታቸው አንዳንድ ጉዳዮች ቀጥታ እንኳን የውጭ ሀገራት መጥተው ባይገዙን እንኳን ወይም ኮሎናይዝ ባያደርጉን እንኳን በተዘዋዋሪ ግን የቅኝ ግዛት እያደረጉብን መሆኑን የሚያመላክቱ ጉዳዮችን እየተመለከትን ነው። በተለይም በእግር ኳስ ደጋፊዎቻችን የሚደረጉ አንዳንድ ትዝብትን የሚያጭሩ ቪዲዮዎችን ሲሰሩ ስናይ እንደ ኢትዮጵያውያን እንደ አንድ ኢትዮጵያዊ በጣም የሚያሳስብ ነገር ነው። በተለይም ባለፈው ሳምንት አዲስ አበባ መንገድ አዘግቶ ከልክ ያለፈ ጭፈራ እስከማድረግ፣ እውነት አርሰናል ኢትዮጵያዊ ነው እስከሚያስብል፣ ክለቡ ኢትዮጵያዊ ነው ወይ እስከሚያስብል ድረስ ትንሽ አስደንጋጭ የሆነ ነገር ተመልክተናል እና ይሄ ነገር እስከምን ያስጉዘናል? እንደዚህ አይነት ጉዳዮች የሀገራችን ጉዳዮች እያስረሱን አይደለም ወይ? ለምንድን ነው እኛ ማተኮር ካለብን ነገር ላይ ማተኮር ትተን ሌሎች የውጭ ሀገር ባህሎች፣ የውጭ ሀገር ጉዳዮች ላይ ጊዜያችንን ምንጨርሰው የሚል ምልከታዬን ለማስተላለፍ ነው። ነገር ግን እግር ኳስ አንድ የመዝናኛ ዘርፍ ነው። ሰዎች እግር ኳስን በማየት መዝናናት፣ እግር ኳስ ክለቦችን የመደገፍ መብት አላቸው። ሰዎች የተለያየ ፍላጎት ስላላቸው የተወሰኑ ሰዎች እግር ኳስ በማየት የሚዝናኑ ሰዎች አሉ። በፊልም የሚዝናኑ፣ መጽሐፍት በማንበብ የተለያዩ የጉብኝት ቦታዎችን፣ መዳረሻ ቦታዎችን ደግሞ የመጎብኘት ባህል ያላቸው ሰዎች አሉ። እንደየፍላጎታቸው እንደ ኢንተረስታቸው ነገሮችን ማድረግ ይችላሉ። ነገር ግን አንዳንድ ጉዳዮች ግን ከፍላጎት ከጊዜ ማሳለፊያ ያለፈ የሆኑና ትንሽ የሀገራችን ጉዳዮች እስክንረሳ ድረስ የሚያስደነግጡ ጉዳዮች ስለሆኑ ነው ይሄን ጉዳይ እንደ ዋነኛ አንኳር ጉዳይ አንስቼ የተለያዩ ሀሳቦችን እያጋራችሁ ያለሁት ማለት ነው። ስለዚህ በሰሞኑ ያየነው የአርሰናል የአርሰናል የዋንጫ ድልን ምክንያት በማድረግ የተላለፉ መልእክቶች ትንሽ ከኢትዮጵያዊነት ያፈነገጡ፣ ትንሽ የሀገራችንን ጉዳይ አሁን ያለንበትን ጉዳይ በተለይም ወደኋላ ያደረጉ፣ አሁን ላይ እንደሚታወቀው ትንሽ ሀገራችን ላይ የሚሰሙ የሚወሩ ጉዳዮች ትንሽ የሚያስደነግጡ፣ ፍቅር የጠፋበት፣ አንድነት መተባበር የጠፋበት ጊዜ ነውና በዚህ ጊዜ እንደደላው ሰው የሀገራችንን ነገር ገሸሽ አድርገን የውጭ ክለብ አሸነፈ ተብሎ ከልክ ያለፈ ነገር ሲደረግ ትንሽ ውስጥን የሚነካ ነገር ነው። የተለያዩ ሚዲያዎችንም ለመመልከት ብዙ ሙከራዎችን አድርጌያለሁ። እውነት ነው፣ ወጣቶች ናቸው። እድሜያቸውም ትንሽ ነገሮችን የመደገፍ የማመዛዘን ጊዜያቸው
ትንሽ አስቸጋሪ ነው። ነገር ግን ትንሽ ማንጠብቃቸው ትልልቅ ሰዎችም ከልክ ያለፈ አደጋገፍ እስከ ማልቀስ ድረስ የደረሰ አደጋገፍ አይተናልና ትንሽ ስላስደነገጥ ነው። እስኪ ሀሳብ አስተያየታችሁን አጋሩን። ይሄ ነገር የሚያዛልቅ ጉዳይ ነው ወይ? ከልክ ያለፈ አደጋገፍ ትንሽ ከባህልም ከስርዓትም ከማንነትም ያፈነገጠ ስለሆነ እንዴት ትመለከቱታላችሁ ለማለት ነው። ውድ ቤተሰቦቻችን ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌሎች ቪዲዮዎቻችን ደግሞ እንደዚህ ወሳኝ የሆኑ ሀገራዊ ጉዳዮችን እያቀረብን እንወያያለን። አብራችሁን ስለቆያችሁ እጅግ በጣም ከበሬታ አለኝ። ሰላም ጊዜ